ፓስፖርት ቀጠሯችሁ ደርሶ ሄዳችሁ ስትቀበሉ ያለውን ፕሮሰስ ነው የምታዩት። ያው እንግዲህ በሌሊት ነው መነሳት ያለባችሁ። እኔ እንደውም አርፍጃላችሁ። የታደሰ መታወቂያችሁን፣ የልደት ሰርተፍኬታችሁን እና የቀጠሮ ቀን ወረቀታችሁን ፕሪንት አድርጋችሁ ይዛችሁ መግቢያው ላይ ስትደርሱ ጥሩ ሰልፍ ይጠብቃችኋል። ወንድና ሴት 2 ሰልፍ አለ። ከዛ በር ላይ ጥበቃው ይጠይቃችኋል። የቀጠሮ ቀናችሁን አሳይታችሁ ነው ወደ ውስጥ የምትገቡት። የሰልፉን መጨረሻ ለማግኘት ማለት ነው እንዴት ፍዳችሁን እንደምትበሉ ማንም ነው ማያግዛችሁ እላችኋለሁ። በቃ 360 ዲግሪ ዞሬ በቃ ደክሞኝ ሰልችቶኝ ላይ እየነጋ ሄዶ በቃ ሳላገኘው አለፈኝ ዛሬማ ብዬ በስተመጨረሻ ወረፋይን አገኘሁት። ከዛ እንደዚህ በየወንበሩ እየተሽከረከራችሁ 360 ዲግሪ ዞራችሁ ሰዓታችሁ ይደርሳል። እንደዚህ ግር ብላችሁ ሲሄዱና ውስጥ ትገባላችሁ። ዶክመንቶቻችሁን ታሳያላችሁ። የምትጠየቁትን ትመልሱና ወደ አሻራ ክፍል ለመላክ እንደዚህ ሰልፍ ይጠብቃችኋል። እዛ ውስጥ ገብታችሁ እዚህም ቆንጆ ተደርጎ ትጎሰቋቆላላችሁ። ከዛ ማይደርስ ሰዓት የለም። ቢደክማችሁም ችላችሁ ሲደርስ አሻራችሁን ትሰጡና ውልቅ ብላችሁ ትወጣላችሁ። ከዛ ሜሴጅ ይገባላችኋል ከሳምንት በኋላ በዚህ ሰዓት እዚህ ቦታ ነው ውሰዱ ተብሎ። እኔ ሳሪስ አዲስ አበባ ጋር ያለው ጋር ነበረ ኢሚግሬሽን ቢሮ የተቀጠርኩት። ወደዛ እየሄድኩኝ ነው። እሱም ደስ የሚለው መንገዱ ቀጥ ያለ ነው። ብዙ ሙስብስብ አይደለም። አድራሻው በቀላሉ ማግኘት ትችላላችሁ። ማወቅ ያለባችሁ ነገር ሁልጊዜም የቀጠሮ ቀናችሁን ብዙ ኮፒ ይዛችሁ መሄድ፣ የልደት ሰርተፍኬት፣ መታወቂያ፣ ትርፍ ብር መያዝ አለባችሁ። ከዛ ውጪ ካለ ቀጠሮ ቀናችሁ አትምጡ። ትርፉ መንገላታት ስለሆነ ማለት ነው። የቀጠሮ ቀን ወረቀቱን በየቦታው በየሁኔታው ስለሆነ የምትጠየቁት ለዛ ነው ብዙ ኮፒ አድርጉት ያልኩት። ከዛ ወደ ውስጥ ስትገቡ በስፔሊንጋችሁ መቀመጥ የምትችሉባቸው ቦታዎች አሉ። ፊት ለፊት ነው ይታያችኋል። የእናንተ የሆነ ቦታ ጋር ትቀመጣላችሁ። መታወቂያና 100 ብር በእጃችሁ ይዛችሁ ተራችሁ ሲደርስ ሄዳችሁ ሰጥታችሁ ይቀበላላችሁ።